ይስጥልን እንደምናመሻችሁ የተከበራችሁ ተመልካቾቻችን። የታማኝ መረጃው ምንጭ የሆነው ኢትዮ ብሬኪንግ ኒውስ ነው። የሀገር ውስጥና የዓለም አቀፍ መረጃዎችን በጥልቀት ይዘንለው ቀርበናል። ወደ ዕለቱ ዋና ዜናዎቻችን እናልፋለን። በአዲስ አበባ የቤት ኪራይ እገዳ ማክተምን ተከትሎ እጅግ የተጋነነ የዋጋ ጭማሪ ተከሰተ። በትግራይ ክልል የተፈጠረው አዲስ የፖለቲካ ውጥረትና የኃይሎች መሸጋሸግ እንዲሁም በአሜሪካ የነዳጅ መሰረተ ልማቶች ላይ አስደንጋጭ የሳይበር ጥቃት ተሰነዘረ። በተጨማሪም የፕሬዝዳንት ሺ ጂንፒንግ በታይዋን ጉዳይ ላይ ለትራምፕ ጠንካራ ማስጠንቀቂያ አስተላለፉ። የጣና በለስ የስኳር ፋብሪካ 5000 ሰራተኞችን በአስቸኳይ እንደሚፈልግ ገለጸ። ወላጆችን ያስደነገጠው የልጆች የዲጂታል ኦቲዝም ስጋትና የ1447ኛው የኢድ አል አድሃ በዓል የሚውልበት ቀን ይፋ መሆን በዕለታዊ ዜናዎቻችን ተካተዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቻችን እንሸጋገራለን። ቀዳሚ መረጃችን የምናደርገው በአዲስ አበባ ከተማ የተከሰተውን የቤት ኪራይ ንረት ይሆናል። በአዲስ አበባ ከተማ ለ2 ዓመታት ተጥሎ የነበረው የቤት ኪራይ እገዳ መጪው ሰኔ 30 2018 ዓ.ም ማክተሙን ተከትሎ አከራዮች ከ50 እስከ 100 በመቶ የሚሆን እጅግ ከፍተኛ የሆነና የተጋነነ የዋጋ ጭማሪ እያደረጉ መሆኑ ተገልጿል። ይህ በአከራዮች ላይ የተጣለው የታክስ ጫና ጋር የተያያዘው ንረት በሸማቹ ማህበረሰብ ላይ ከባድ የኑሮ ውድነትን እያስከተለ ሲሆን የኢትዮጵያ ሸማቾች መብት ተቆጣጣሪ ድርጅት የመንግስትን አስቸኳይ ቁጥጥር ጣልቃ ገብነት ጠይቋል። የከተማው አስተዳደርም በበኩሉ ቀጣዩን የህጋዊ ውሳኔ ለመወሰን በጥናት ላይ መሆኑን አስታውቋል። ወደ ሰሜኑ የሀገራችን ክፍል ስናመራ የጣና በለስ የስኳር ፋብሪካ ዳግም ወደ ምርት መሸጋገሩን ገልጾ የሰራተኛ እጥረት እንዳጋጠመው አስታውቋል። ፋብሪካው በአሁኑ ወቅት በአስቸኳይ 5000 በላይ አዳዲስ ሰራተኞችን እንደሚፈልግ አስታውቋል። ፋብሪካው በሙሉ አቅሙ ወደ ስራ ሲገባ ከ24000 ሄክታር በላይ መሬት እንደሚያለማና በቀን ከ12000 ኩንታል በላይ ስኳር እንደሚያመርት አመልክቷል። ለዚህ ሰፊ እንቅስቃሴ ከ23000 በላይ ዜጎችን በቋሚነትና በጊዜያዊነት በመቅጠር ሰፊ የስራ ዕድል የመፍጠር አቅም እንዳለው የገለጸው ፋብሪካው ስራ ፈላጊ ወጣቶች ወደ ፋብሪካው በመምጣት የተዘጋጀውን የስራ ዕድል እንዲጠቀሙ ጥሪ አቅርቧል። በማህበራዊ ጤና መረጃችን ወላጆች እባካችሁ ስልክና የቪዲዮ ጌሞችን ለልጆቻችሁ ዝም ማስባያ አታድርጉ የሚል አስቸኳይ ጥሪ ቀርቧል። ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ለቲክ በኢትዮጵያ በሰጠው መግለጫ ልጆች ለረጅም ሰዓት ስልክ ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ መናገር እንዳይችሉ እያደረገ በመምጣቱ በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለከባድ የዲጂታል ኦቲዝም እያጋለጣቸው መሆኑን በማስጠንቀቅ ወላጆች ጥንቃቄ እንዲያደርጉ አሳስበዋል። ወደ ወቅታዊ የትግራይ ክልል ሁኔታ ስናልፍ በክልሉ ያለ የፖለቲካና የጸጥታ ሁኔታ አዲስ ውጥረት ውስጥ መግባቱ ተሰምቷል። ህወሓት ማዕከላዊ ኮሚቴ የፌዴራል መንግስቱ የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት ስልጣን ለአንድ ተጨማሪ ዓመት ለማራዘም ያስተላለፈውን ውሳኔ በይፋ ውድቅ ማድረጉን አሳውቋል። ህወሓት የፕሪቶሪያው የሰላም ስምምነት በተግባር መፈራረሱን በመግለጽ ከጦርነቱ በፊት በ2013 ዓ.ም የነበረውን የቀድሞ የትግራይ ክልል ምክር ቤት በድጋሚ ወደ ስራ ለመመለስ የመወሰኑን ይፋ አድርጓል። ይህ ውሳኔ በፌዴራል መንግስቱና በክልሉ መሪዎች መካከል አዲስ የፖለቲካ እሽቅድድሞችን ፈጥሯል። በተያያዥ መረጃ በትግራይ ድንበሮች አካባቢ በተቀሰቀሰው አዲስ ውጥረት ምክንያት የአፍሪካ ህብረት የአስቸኳይ ጊዜ ታዛቢ ቡድኑን ወደ መቀለ በድጋሚ አሰማርቷል። በተለያዩ ዞኖች የቀድሞ የትግራይ መከላከያ ሰራዊት አባላትና ወጣቶችን በድጋሚ ወደ ወታደራዊ ማሰልጠኛ ማዕከል ለመመለስ የሚደረገው እንቅስቃሴ ስጋት የፈጠረ ሲሆን የተባበሩት መንግስታት ድርጅት ሁለቱ ወገኖች ልዩነታቸውን በውይይት ብቻ እንዲፈቱ ጥሪ አቅርቧል። ወደ ዓለም አቀፍ ዜናዎቻችን ስንሻገር በአሜሪካ የተለያዩ ግዛቶች በሚገኘው የነዳጅ ማደያዎች የነዳጅ መጠን መቆጣጠሪያ ስርዓቶች ላይ ተከታታይ የሳይበር ጥቃት መፈጸሙ ተሰማ። ለዚህ ጥቃት ተጠያቂዎቹ ከኢራን መንግስት ጋር ግንኙነት ያላቸው ታዋቂ ሀከሮች ሳይሆኑ እንደማይቀሩ ሲኤንኤን የሀገሩን ደህንነት ባለስልጣናት ዋቢ አድርጎ ዘግቧል። ይህ ጥቃት በአሜሪካ ወሳኝ መሰረተ ልማት ላይ የተደቀነውን የሳይበር ደህንነት ተጋላጭነት ዳግም ያሳየ ክስተት ሆኖ ተመዝግቧል። የሳይበር ደህንነት ባለሙያዎች እንደገለጹት ሀከሮቹ ጥቃቱን ለመፈጸም የተጠቀሙት እጅግ አስገራሚ የሆነ የቴክኖሎጂ ክፍተትን ነው። ጥቃቱ የደረሰባቸው የነዳጅ ማደያ ታንከር መቆጣጠሪያዎች ያለምንም የይለፍ ቃል በቀጥታ ከኢንተርኔት ጋር የተገናኙ ነበሩ። ሀከሮቹ ይህን ክፍተት በመጠቀም ወደ ስርዓቱ በመግባት በማደያዎቹ ስክሪን ላይ የሚታየውን የነዳጅ መጠን ንባብ ሙሉ በሙሉ ማዛባት ችለዋል።
ጥቃቱ መረጃውን ማዛባት ብቻ ሳያበቃ በትክክለኛ ታንከሮች ውስጥ ባለው የነዳጅ መጠን ላይም የተወሰነ አካላዊ ጉዳት ማድረሱ ታውቋል። የአሜሪካ የሳይበር ደህንነት ባለስልጣናት ክስተቱን የዲጂታል ደህንነት መዘናጋት በሀገር ኢኮኖሚ ላይ ምን ያህል ከፍተኛ አደጋ ሊያስከትል እንደሚችል ማሳያ ነው ሲሉ ገልጸውታል። በህንድ በተካሄደው የብሪክስ ስብሰባ ላይ በተባበሩት አረብ ኤሚሬትስ እና በኢራን ተወካዮች መካከል ከፍተኛ የቃላት ፍጥጫ ተቀሰቀሰ። ፍጥጫው እየበረታ በመሄዱ የሩሲያው ሰርጌይ ላቭሮቭ እና የህንድ የውጭ ጉዳይ ሚኒስቴር ሁኔታውን ለማረጋጋት ጣልቃ ለመግባት ተገደዋል። ይህ ክስተት በቅርቡ ጥምረቱን የተቀላቀሉት ሁለቱ ሀገራት ያላቸውን የጂኦፖለቲካዊ ልዩነት በብሪክስ መድረክ ይፋ ያወጡበት አጋጣሚ ሆኗል። ይባስ ብሎም ኢራን ትራምፕን ለሚገድል አካል የ50 ሚሊዮን ዩሮ ሽልማት ያዘጋጀች መሆኑን ገልጻለች። እስካሁን ከ290 ሺህ በላይ ኢራናውያን በገንዘብ ማሰባሰቢያ ዘመቻው ላይ መሳተፋቸውም ተሰምቷል። ወደ ልዕለ ኃያላኑ የጂኦፖለቲካ ውጥረት ስንመለስ የቻይናው ፕሬዝዳንት ዢ ጂንፒንግ በታይዋን ጉዳይ ለዶናልድ ትራምፕ ጠንካራ የዲፕሎማሲያዊ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ ታይዋን በቤጂንግ የማይደፈር የቀይ መስመር መሆኗን በመግለጽ የአሜሪካ ወታደራዊ ንክኪ ሁለቱን ሀገራት ወደ ቀጥታ የወታደራዊ ግጭት ሊያመራቸው እንደሚችል አስገንዝበዋል። ዋሽንግተን በበኩሏ በታይዋን ላይ ያላት የቆየ የጸና አቋም የማይቀየር መሆኑን በመግለጽ ፈጣን ምላሽ ሰጥታለች። በመጨረሻም ለመላው እስልምና እምነት ተከታዮች የተሰማ ጋዥ መረጃ። ዛሬ በሳውዲ አረቢያ ጨረቃ በመታየቷ የዙል ሂጃ ወር መግባቱ ተገልጿል። ይህንን ተከትሎ 1447ኛው የታላቁ የኢዳል አድሃ ወይም የአረፋ በዓል መጪው ረቡዕ ግንቦት 19 2018 ዓ.ም ተከብሮ እንደሚውል ታውቋል። የዛሬው የኢትዮ ሰበር ዜና ዕለታዊ ዝግጅታችን ይህንን ይመስል ነበር። ከመለየታችን በፊት አንድ ጥያቄ ልንገራችሁ። በአዲስ አበባ የተደረገው የተጋነነ የቤት ኪራይ ዋጋ ጭማሪ በአስቸኳይ የመንግስት ጣልቃ ገብነት ያስፈልገዋል ወይስ ገበያው ራሱ ይወስነው? ሐሳባችሁን አሁኑኑ በኮሜንት ላይ አስፍሩልን። በየደቂቃው የሚለዋወጡ ታማኝ ሰበር መረጃዎችን በፍጥነት ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በከፍተኛ ጥራት ተዘጋጅቶ የቀረበ የዜና መጽሔታችን ይህንን ይመስል ነበር። ሰላም ለሀገራችን። ደህና ደሩ።